ላይ አንተ ችግር ነው ይኸውላችሁ በቃ ትትና በፍጹም ማየት የለባትም ሚስጥር አድርጋችሁ እዚሁ ያዙት እሺ አደንዛዥ ቆይ ትትና ካየችውስ ደብዳቤ ቆይ የምን ደብዳቤ ነው የማስፈራሪያ ደብዳቤ ነው ጽጌ ስልኳ ዝግ ነው ኧረ እስኪ መድብል ጋር ደውል ምናልባት ከሱ ጋር ከሆነች ሄሎ መድብል ትትና እስካሁን አልመጣችም እኮ ወደ ቤት የምታውቀው ነገር አለ እንዴ ምን ጽጌ አብረሽ እንዴ ያደረካት እኔ ምንም አላደረኳት ተንከሲስ ወድቋል አብረሽን ጠሪው አሁን ወድቋል እሺ በቃ መድብል ይኸውልህ እናንተ ጋር ተደር በቃ ግን ንገራት እሺ እንደዚህ አይደረግም እንዴ ሰው ቤት ዝም ብሎ ይኬዳል እንዴ ቢያንስ እኛን እንደ ሰው ባትቆጥረን እንኳን መናገር ነበረባት እሺ በቃ ደህና ደሩ በቃ ደህና ደሩ አብርሽ ተንከሲስ ወድቋል ምን ተንከሲስ ወድቋል እሺ እሱ ደግሞ ምን ሆኖ ነው የወደቀው ያላቅም የኔ የወደቀው እሺ ትዝታ ክፍል ምን ሆኖ እሺ የወደቀው ያላቅም ብቻ ግን ራሱን ስቷል ተንከሲስ አንቺ ምን አድርገሽ ነው ልጅ እኔ ምን አደርገዋለሁ ተንከሲስ አንተ ተንከስ ሲጀምር እዚህ ክፍል ምን ሊያረጋባ አንቺስ ምን እናደረግሽው በምን እናውቃለን ባካ አንተ ነው ወሬ የሆነ ነገር ተጠቅሟል ማለት ምንድነው አደንዛዥ እኮ ድሮም ጠርጥሬ ነበር ያለ ነገር እንደዛ መቅበዘበዘው በቃ ይኸውላችሁ ምንም አይሆንም ወስደን እናስተኛው አንተ በምን አወቅ ቅድም እኮ እኔን አካክቼው ነበር እመኑኝ ምንም አይሆንም አልኳችሁ አሁን ማወቅ ያለብን እጹን ከየት እንዳመጣው ተንከሲስ ቆይ እንዴት ነው አብርሃም ስለሰጠውስ ነገር ሊያውቅ የቻለው ከታወቀ እኮ አለቀልኝ በቃ ገልሙዬ ግን በጣም ነው የማመሰግነው አይ ግን ቆይ የእግር መንገዱ ሳላደከመሽ እሱን ውስጥ እንግዲህ ምን ይደረጋል አብልቼሻለሁ ብለና በእግሬ የምትነደኝ ይኸውልሽ እኔ ቆጠበ መኪና ይኖረን ደግሞ ዝናብ ያመጣሽ ነበር ዝም በል ገልሙ ደግሞ እንግዲህ ጨዋታ አታበላሽ ያን ሁሉ ጠጅ እንኳን ስትጋት መቼ ያሳሰበ ገና ለገና ዛሬ የግሉን ጋበስኩ ብለህ ነው በጠጅም አትምጪ አንተ እንደውም አስታውስከኝ ቅድም ራሱ ምንድነው ልጅቷ አስተላት የነበረው ጠጅ ምናምን ትላለህ ዋል እንዴ አሁንም እንደ ቅድሙ ልታኮርፊ ነው ካላማረብህማ ጥዬ ላጥ ነው የምለው አሁን ደግሞ በልቻለሁ ጠጥቻለሁ ቤቴን አውቃለሁ ምን እፈልጋለሁ ይኸውልሽ አንዱ ደግሞ ይዞሽ አንቺ ላጥ ግልሙ ደግሞ ይዞኝ ሄድ እንደዛ ማለት እኮ አይደለም ግን አሁን ዝናብ እየመጣ ስለሆነ አሁን ደግሞ ማስተካከል አልሻለሁ እሺ እሺ ባንዳፍ ናሽኝ እሺ ትትና እንዴት ነሽ
ጥሩ እንቅልፍ ተኛሽ? አዎ የምር እንደዚህ ራሱ ከተኛው በጣም ቆየሁ። አይ ደስ ይላል። አንዳንድ ሰው እንደዚህ ነው፣ ቤት ሲቀይር አንዳንድ ሰው እንቅልፍ ይወስደዋል፣ አንዳንድ ሰው ደግሞ አይወስደውም። ብቻ የሰው ባህሪ ይለያያል። እውነት ነው። እና ምሳሌ አልተነሱም እንዴ? አዎ ማታ አምሽተን ስለነበር አልተነሱም። ቅድስትን ግን ጉድ ስትል አይቻታለሁ። ትትና ካሁን በኋላ በቃ ራስሽን አታስጨንቂሽ። እንዴት አላስጨንቅ መድብል? ቤተሰቦቼ ሁሉ እኮ በበሽታ ወድቀዋል። ትትና ተረጋጊ እባክሽ። አምላክ ካለ እኮ ምንም አይሆንም። አይ መድብል፣ አምላክ ግን እኔ ጋር ያለ ይመስላል እንዴ? ትትና ምን ሆነሻል? እንዳውም አምላክ ያለው እኛ ጋር ነው። መድብል ታዲያ ለምን ቤተሰቦቼን አላያችሁ? አንዴ ሲሳይ አዝመራ ያሳየኝና ደግሞ ይነሳኛል። ጭራሽ ደግሞ አሁን እህቴን የኔ ወርቅን ስስቴን። ይሄ መውጣትና መውረድ ስሜት እኮ ሁሉም ጋር አለ። ተፈራራቂ ነው በአለም ስትኖሪ። ደግሞ አይዞሽ እግዚአብሔር አለ፣ ትድናለች። አንቺ ብቻ ራስሽን አታስጨንቂ። አሁንማ ጽጌን ሳያት ነው የምጽናናው። ወይሽ ትትና ጎበስ፣ እንደዚህ ስትይ ነው የሚያምርብሽ። ደግሞ አይዞሽ እህትሽን አታጫት፣ እመኚ። እኔ ደግሞ ለአንቺ ስል ብዙ ነገር ባድርግ በጣም ነው ደስ የሚለኝ። አይዞሽ እህትሽ ትድናለች። መድብል በቃ ልሂድ። እዚህ ባለሁበት ደግሞ እዛ ቤተሰቦቼን የሆነ ነገር እንዳያደርጉ። ትትና ምንድን ነው ያልሽው? አንድ ነገር ቢፈጠርስ? ኧረ ተይ ትትና፣ ኧረ እባክሽ ራስሽን አረጋጊ። እንደዚህ አትሸበሪ። ምን አውቃለሁ መድብል፣ መጥተዋል እያሉ እኮ ነው የሚያስፈራሩ። እሱማ አብርሽም ደውሎ ነበር። እኔ ትረበሻለሽ ብዬ አልነገርኩሽ። እሱ ራሱ ነው ለኔ አንድ ችግር የሆነብኝ። አይ ምንም አላልኩም መድብል፣ በቃ ተነሽኝ። አይ እንዴት ትትና፣ ቁርስ ሳትበይማ አትሄጂም። ቅድስት አራት ቀስቀሳት መድብል፣ እኔ ቤት እበላለሁ። ቅድስት ትትና ሄዳለሁ እያለች ነው። ወይኔ ጉዴ! ገልሞ እዚህ ጋር ወዳደቀዋል። አያታ እንዴት ነው የተደፋችው? ሀየግልኝ ሰው ሲወድቅ እኮ እንደዚህ መሳቅ አይጠቅምሽ። ወይ አንተ ሰውዬ እስቲ ተወኝ። ምንድን ነው ሰው ሁሌ እንደ ቂስ መመክረኝ? እውነቴን ነው። ይኸውልሽ ዛሬ በእነሱ ላይ የደረሰ ነገኛ ላይ መድረሱ አይቀርም። ገልሞ ደግሞ አሁን እኔ መች ወደቅኩና እንደዚህ የምታማርትብኝ? ሀየግልኝ ይኸውልሽ እኔ አንቺ እንድትወድቂብኝ አልፈልግም። አንቺ ሁሌም ከፍ ብለሽ እንድትታይ ነው ፍላጎቴ። እሺ ሰላም ናችሁ? አብሽ ይግልኝ ድምፅሽ እኮ ሰፈር በሙሉ ነው የሚሰማው። የሆነ ቪዲዮ እኮ እያየን አብሽ፣ የሆነ ሴትዮ እንዴት ለጥ እንዳለች ብታያት። ተደፋችልህ። ምግብ በልተሻል? ገልሞስ በልተሃል? እኔ እንኳን አራበኝም አብሽ። የእሷ ደስታ እኮ ለኔ ራት ነው። አንተ ምርጥ ሰው ነገር ነው፣ ለሁላችንም ታስባለህ። እሱማ ልክ ነህ አብሽዬ፣ ግን አንዳንድ ደግሞ ምክሩ ይበዛል እንጂ። ምክር እኮ የህይወት ስንቅ ነው። ሰሚው እሺ። ትትናን አይታችኋታል? ግን ገና አላየናት፣ ግን ደህና ናት። አዎ መድብልም መጥቷል። እኔም አሁን ላይ አትገባለሁ። ሁላችንም አብረናት መሆን አለብን። እንዴ እኔም እመጣለሁ። እሺ አይ ቀስ በየግሌ። ይኸውልሽ እሷ አረፍት ትፈልጋለች። ምን ይዳብሽ? እና እኔ እረፍት እነሳታለሁ። እንዴ እንሂድ የሚለው ነው ጥሩ። እስቲ ደግሞ ሊያወዳድቋል። ጽጌ ናግባ መሰለኝ። እሺ ሰላም ነው? እንዴት ነህ አንተ? ደህና ነኝ እኔ። አይ ጽጌ ምንድን ነው? አንቺን የመሰለሽ ልጅ ነው ወዳልሆነ መንገድ ስትሄድ ነበር። እና ታዲያ መንገዷ እንዴት ነው? አሁንማ እኮ ግልጽ ነው። መንገዴ ይበራልኝ አይኔም ብርሃን ያየ ያልሽ ነው የምትመስለው። አዎ አይኔም ብርሃን ያየ ይመስለኛል። አለ አይደለ? ልብክ ላይ ሞቅ የሚል ብርሃን። እንዴ ጽጌ ገለሙ የእሱን አይነት ንግግር አጋባብሽ እንዴ? አያይ ገልሞ አይደለም አለ አይደል? ይሁን አንዳንድ ቀን ማለት ነው ቀን ንግግሩ ራሱ ቃላቶቹ እንድትናገር ያደርጋል። አይ እንደዛ ከሆነ ደስ ይላል። አዎ እውነት ነው። ግን ደግሞ ታውቃለህ የትትና ጉዳይ እንደገና ያሳስባል። በዚህ ጋር የቷ መታም፣ በዚህ ጎን ደግሞ የእሷ ጠላቶች እንደገና እሷ ማባረር።
ከሰም 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 ወይኔ የግሌ መካሻ ወርቁ እንደው አንቺ እኮ እዚህ መወለድ እኮ አልነበረብሽም። ማን ይመነኝ የግሌ እዚህ አትወለድም ስል መሀል ከተማ ህንድ መሀል ከተማ መወለድ የነበረብኝ ልጅ ነው። እስቲ እዩኝ እኔው ምን ነው ይሄ ነገር ብዙ መስሎ ከሰም ከሰም ነው ማን መጣ የግሌ እስኪ አዳምጪኝ። ቆይ ምንድን ነው እዚህ ቤት እየተፈጠረ ያለው ነገር? ምን ነው ትዝታ? የቤቱ አየር ተቀየረብሽ እንዴ? እንዴት ነው ጨነቀሽ አይደለ? እኔ እኮ ሁልጊዜ ላንቺ ተድላ ነበር ይመስለኝ። ወይኔ ጉዴ! አሁን በቃ አየሩ ተቀየረባት ትዝታ። እንደው ምን ልንሆን ነው? እንዴት አድርገን እናስተካክልሽ በእናትሽ? የግሌ ቀልሽን ተይው። መሳይና አብረሽ ሳሎን እንደብድ ይራቦጣሉ። ትትና ደግሞ ክፍሏን ዘግታ ታለቅሳለች። በሮቹ በሙሉ እኮ ተቆላልፈዋል። በድንገት የተፈጠረው ነገር ምንድን ነው? የግሌ በእናትሽ ንገሪኝ። አቤት ዛሬ ደግሞ የሰው ቤት ሚስጥር ጣማሽ አይደለ? ለነገሩ ላንቺ እኮ የሰው ግጭትና ጸብ ሁልጊዜ እንደደገሰሽ ነው የሚቆጠረው። በይ በቃ ዛሬ ዋዜማው ነው፣ ተዝናኝበት። እሺ የግሌ እኔ ቁም ነገር ነው ያወራሁት። ቆይ እዚህ ቤት ምንድን የተፈጠረው ብሎ መጠየቅ ነውር ነው እንዴ? ነውር ደግሞ አንቺ ነውር ታውቂያለሽ እንዴ? አፍረተ ቢስ። እሺ እንደዚህ ቤት ነዋሪነቴ ግን የማወቅ መብት የለኝም? መብትሽንማ ማን ነጠቀሽ? ግን ይኸውልሽ እባብ እንቁላሏን ጥላ ስትጨነቅ አያምርባትም። እሺ አንቺም ብትሆኚ ደግሞ የእነትትና ቤተሰብ እንደዚህ ሲጨነቅ እያየሽ መጠየቅሽ ምን ይባላል? እኔ ስለምትይው ነገር ምንም የማውቀው ነገር የለም። እኔ ቤት ውስጥ ያለውን ሁከት አይቼ ነው በቃ የጠየኩሽ። ይኸውልሽ የእህትና ጠላቶች አፈጻጸማቸውን ሲጀምሩ እባቦች ደግሞ መደበቂያቸውን ያጣሉ። ስለዚህ ቶሎ ብለሽ መደበቂያሽን ብትፈልጊ ይሻልሻል። ጠላት? የእህትና ጠላቶች? ኦ እንግዲህ ፊት ተሰጠሽ። ይዤ ለዛ ደግሞ በዚህ ልጠነስሽ ነው። ከሰም የሆነች ነገር ነው እጭ ምን ሆነ ነው አብርሽ እንደዚህ የተጨነቀው? መሳይ ይህን ወረቀት ተመልከተው። በሩ ስር ነው ያገኙት። የማን ነው ስታንድ? ተደብቀሽ ሞተሻል። መዳፋችን ውስጥ እንደሆንሽ እወቂ። የሚያጣጥሩትንም እንጨርሳቸዋለን። እነሱ ስራችንን ያቀሉልናል ብለን ነው እንጂ። ይህ እኮ ቀጥታ ማስፈራሪያ ነው አብርሽ። ወይኔ አምላኬ! የትትና ጠላቶች ናቸው። እኛም ሙሉ ለሙሉ ይከታተሉናል ማለት ነው። የሚያጣጥሩ ማለት የትትናን እህት ልዩ ወርቅን ወይም ደግሞ እናትና አባቷን ሆነ እንደ ሆስፒታል ያሉት ውጭ ቆመው እየጠበቁን ነው ማለት ነው። አየህ እኛ እርስ በርስ ስንራወጥ ሌላ ጣጣና ዱብዳ ዱብ አለብን። ይኸውልህ አብርሽ ይህን ነገር ትህትና ማየት የለባትም። አስበዋል? እህቷ ታማ እንደዚህ ሆስፒታል ልታብድ የደረሰች ይህንን ብታይማ በቁሟ ነው የምትሞት። እሺ ምን እናድርግ መሳይ? አሁን ምንድን ነው ማድረግ ያለበት? አላውቅም። ይኸውልህ አብርሽ ሰዓቱ ራሱ ሄዷል። ስለዚህ ውስጥ እንግባና ባይሆን ሁሉንም እንሰብስባቸው ከመምሸቶች እንግባ እና ግዴ ደህና ናችሁ? መሳይ ደህና ናችሁ?
መሳይ ምንድነው? ምን ነው እሱ የምትደብቀኝ? ኧረ እኔ ምንም አልደበኩም። እናንተ ፊታችሁ እኮ ነጭ ነው የሆነው። ምን ሆናችሁ ነው? ምን ሆናችኋል? አብርሽ እናንተ ምን ሆናችሁ ነው? እሱ ፊታችሁ ሁላ እኮ ነጥቷል እንዴ! ምንድነው የተጨነቃችሁ ትመስላላችሁ? አዲስ ነገር አለ የተፈጠራል እንዴ? እኛ ምንም አልሆንም። መሳይ እንዳትዋሽ፣ ይሁን የተፈጠረ ነገር አለ። ሙቀቱ በጣም ይሞቃል። ሙቀት? ቀልደኞች! የምን ሙቀት ነው እሱ በዚህ በኃይለኛ ብርድ ላይ? እውነትሽን እኮ ነው የግሌ። ደግሞ ቆይ በክረምት ምን አይነት ሙቀት ነው ባካችሁ? አንዳንድ ሰው እኮ መቼስ ሲዘንብ ይሞቀዋል። ቆይ ትትናስ? ትህትና ሻወር እየወሰደች ነው። ሻወር እየወሰደች። እሰይ። ስለዚህ ጉዳዩን አታውቅም? የምን ጉዳይ ነው? የሚርበታበቱበትን ጉዳይ ነው። መሳይ ቆይ ወረቀቱ ምንድን ነው? የምን ወረቀት ነው? የምንድን ነው ወረቀቱ? ምንድን ነው? ይሄንን ነው? አዎ ምንድን ነው እሱ? ከበራችን ስር ነው ያገኘነው። በቃ ቁርጣችሁን ወቁት። ቆይ የማን ነው? የማስፈራሪያ ደብዳቤ ነው። ያው ቆይ ምንድን ነው እሱ? መሳይ ተደብቀሽ ሞተሻል ይላል። ምን? መዳፋችን ውስጥ እንደሆንሽ ወቂ የሚልም አለ። ወይኔ ትትና። ይባስ ብለው ደግሞ የሚያጣጥሩትንም እንጨርሳቸዋለን የሚልም አለ። ወይኔ በቃ እናትና አባቷን ነው። እኔ ስማዝሮ ለራሴ ነው። ወይኔ ግሌ መካሸቆ የት ትደርሻለሽ የተባልኩ ልጅ አሁን እንደዚህ ተሰናክቼ ልቀር ነው። አይ እንደው ፈጣሪ እንደው ከዚህ ቤት ብቻ ግደለኝ። እስኪ ቆይ አንቺ ደግሞ ተረጋጊ። እኔ የምልህ አብርሽ ማን ያመጣው? ውጭ አሉ እንዴ? የሉም። ደብዳቤውን ጥለውት ነው የተሰወሩት። መሳይ በቃ ፖሊስ መጥራት አለብን። አይ እንደዛ አይሆንም። እንዴት አይሆንም? አይ ይኸውላችሁ ይሄንን ካወቁ ልዩ ወርቅን ይገሏታል። ደግሞም እሱ ብቻ ሳይሆን ወይኔ ጉዴ ፈላ እና ተደበር ላይ ቆሞ እየጠበቁ ነው ማለት ነው። አለቀልሽ ግሌ መካሻ። ወይኔ ምን ውስጥ ልግባ? ይኸውላችሁ ከዚህ ቤት ማንም መውጣት የለበትም። እሺ ትትና ካየችውስ? ይኸውላችሁ እሱ ይሄንን መስማት የለባትም እንዴ። ደግሞ ይሄን ሰምታ ራሴን ካላጠፋው ትበል እንዴ። ባለፈ ራሱ አላያችሁም? በዛ ጉዳይ ራሴን ካላጠፋው ስትል እኔ እሷን ማጣት አልፈልግም። ይኸውላችሁ በቃ ትህትና በፍጹም ማየት የለባትም። ሚስጥር አድርጋችሁ እዚሁ ያዙት። እሺ ወይ አብርሽ፣ እኛ እንዴት ነው መደበቅ የምንችለው? ለራሳችን ተጨንቀናል። መቼ እንደሚያመልጠን ራሱ አናውቅም። ወይኔ ፈጣሪ፣ እኔ ለራሴ ነው የጨነቀኝ። በቃ ተረጋጉላችሁ። ለማንኛውም ወረቀቱን ይገዩ። አይ ይሄንን ይዟል። ለማምጣው ነው ለያዘው። እኔ ይዟል። አንዳችሁ ጋር ይሁን። በቃ ተውት። እናንተ ምን ነው ችግር ካልያዝን አላችሁ? እነዚህ ሙግር ናቸው። ምን አለበት አሁን ነው ቢይዘው ወረቀቱ? ትትና ልመጣ ነው። የሻወር ቤቱ በር ነው መሰል የሚከፈተው። አይ ትምጣና አንደኛውን እናረዳታ። ይሄ ደግሞ አሁን መቋጠር አይችልም። አንቺ ልጅ እንዴ ሆናችሁ ነው የደነገጣችሁት? አስቴታችሁ የሞት ሰው ያለ ነው የሚመስለው። ተንከስ የት ሄደን ነበር? ቆይ የራሴ ጉዳይ ነበረብኝ ሄድኩ። እኔ የሆነ ሰዎች ነገሩኝ። ምንድን ነው የነገረው? እዚህ ቤት የሆነ ሰዎች መጥተው እንደነበር። ምን እያልክ ነው? እዚህ ቤታችን በር ላይ የሆነ ነገር ሲጥሉ አየው ብለው ነገሩኝ። በቃ አለቀልኝ። ወይኔ አምላኬ። ቆይ አንተ ምን ደህና ነገር አታወራም እንዴ? አንተ ዝም በል እባክህ። እኔ የምልህ ትህትና ክፍሏ ናት? ውይ በእናትህ ሁሌ ጭንቀት ነው እንዴ ብታወራብን? በእናትህ ውጣልን በቃ ሂድ። እሺ አይ እንግዲህ የራስሽ ጉዳይ ነው። ሂድ። ደህና ወሬ እንኳን ይዞ አይመጣም። እናቆም ነገር ደግሞ ይነግራል። ጭንቀታ
ወዴት ልትሄጂ ነው? መድብል ቀጥሮኝ እሱን ላገኘ ሄድኩ። አይሆንም ትትና፣ የትም አትሄጂም። ደግሞ እዛ አድረሻል እንዴ መጣሽው? ማለት ቆይ ለምንድን ነው የማልሄደው? እዚሁ ነው መሆን ያለብሽ፣ መውጣት የለብሽም። በቃ ዛሬ የትም አትሄጂም። ምን እያልክ ነው አብርሽ? መድብል ቀጥሮኝ እኮ እየጠበቀኝ ነው። ቆይ ደግሞ ከቤት እንደወጣ ልትከለክለኝ እንዴ? ትትና ለምን አታዳምጪኝም? እኔ እኮ ለራስሽ ብዬ ነው። ንገረኝ እንጂ አብርሽ፣ ቆይ ምንድን ነው የተፈጠረው? ትትና አንድ ነገር ልናገርሽ ነው፣ እንዳትደነግጪ። አብርሽ ምንድን ነው? እያስፈራራኝ እኮ ነው። ትናንት ከበራችን ስራ አንድ ደብዳቤ አግኝተን ነበር። እንዴ ደብዳቤ? ቆይ የምን ደብዳቤ ነው? የማስፈራሪያ ደብዳቤ ነው። የሆኑ ሰዎች እኛንና ቤተሰቦቻችንን ለማስፈራራት የጻፉት ነው። ምን አብርሽ? እኔ ነው እህቴ ነው ወይስ አባቴ ነው? ትትና ተረጋጊ እባክሽ ተረጋጊ። እንዴት እረጋጋለሁ አብርሽ? ሊጎዱን እኮ ይችላሉ። በዛ ላይ ደግሞ እህቴ፣ እናቴ፣ አባቴ ታውቃለህ፣ ሁሉም ሆስፒታል ነው ያሉት። አይደለም ትትና ምንም ነገር አያደርጉም። እሺ ይኸውልሽ ስሚኝ፣ ይሄ ደብዳቤ የተጻፈው እኛ እንድንበታተን፣ እኛ እንድንሸበር፣ እንድንፈራ ነው። ይሄን ካደረግንላቸው ደግሞ ሀሳባቸው ተሳካ ማለት ነው። እና ቆይ አብርሽ አልፍራችሁ? አዎ ትትና በፍጹም መፍራት የለብሽም። ቆይ ግን አብርሽ ውጭ አድብተው እየጠበቁን ቢሆንስ? ቀስ ብለሽ መኖር አለብሽ ትትና፣ በጥንቃቄ መኖር አለብን። ህይወታችንን በፍርሃት አንዘጋው። መፍራት የለብንም። እኛ አለን፣ ገልሞ አለ፣ ተንከሲስ አለ፣ ሁላችንም አለን። አብርሽ ራሳችሁን መጠበቅ አለባችሁ። ቆይ ግን መድብልስ? መድብልንም ደውለሽ ቤት እንዲመጣ አድርጊ። ዛሬ አንቺ አትውጭ፣ አይምሮሽን አረጋጊ። እሺ እሺ በቃ እሺ። አንተ ያልከኝን ሁሉ አደርጋለሁ። እሺ ከቤት አልወጣም። ወይኔ አምላኬ። ቆይ ሻውን ቤተሰቦችስ? ይኸውልሽ በቃ አሁን ግቢና ፊትሽን ታጠቢሽ። መድብልን ደግሞ እዚህ እንዲመጣ ደውለሽ ንገሪው። እሺ እሺ። ምን አዲስ ነገር አለ? አብርሽ ትትናን አወራት እንዴ? አወርቷት ነበር፣ ግን ሁሉንም ነገር አበላሸው። ምን ማለት ነው አበላሸው ማለት? አብርሽ ሁሉንም ነገር ነገራት። ምን? እንዴት እንደዚህ ያደርጋል? አምላኬ ወይ እንዴ! መደበቅ እኮ ይቻል ነበር። በቃ አሁን እሷ የገባችበት እየገቡ እንግዲህ እሷን እየተከተሉ እሷን መጠበቅ ነው እኮ። ባይነግራት ጥሩ ነበር። ለእኛ አትንገሯት ብሎ እሱ ግን ሁሉንም ነገር ነገራት። ያው አሁን ተጨንቃለች። ወይኔ መሳይ። እሺ አሁን ቆይ እሷ የት ነው ያለችው? ምን እያሰበች ነው? ብትጨነቅም ቢያንስ ግን በአንቺ መዳን ደስተኛ ነች። ቁጭ በል መሳይ። በቃ አትጨናነቅ አንተ ደግሞ። ትዝታ አብርሽ ተዋት፣ እኔ ጠይቃታለሁ። ምን ልታደርጉ ክፍል የገባችሁ እንዴ? ማነው ተጠፋሽ? ዛሬ ቀኑ ሙሉ መጥፋትሽ ትርጉም ያለው ይመስልሻል? እናንተ ናችሁ እኮ ከጭንቀታችሁ ከሀሳባችሁ ከቤቱ ሁሉ ነገር ያገለላችሁ። ትዝታ እኛ ላንቺ ብንል። አብርሽ ተዋት። ትዝታ ዛሬ ምን ተገኝቶ ነው የጠፋሽው? ምን አገኘው? እኔ ከእናንተም ደብቀው ምን አለኝ? አታስመስይ ትዝታ። ውጭ የሚወረወሬ በር ላይ ጣለው ፖስታ አንቺ ጣልሽው? እየጠየቀሽ እኮ ነው። አብርሽ ለእሷ የራሴ መንገድ አለ። ቆይ ማን ይጣለው? አንተ ልጅ። ቆይ ለኔ ብቻ ነው እንደዚህ ክፉ የሆንከው? ለሌላው ቸር፣ ለትዝታ ሲሆን ግን የቀን አውሬ ነህ።
ምክንያት አለው አዘባርቂ። የጠየቅሽውን ብቻ መልሽ። ተንከስ በቃ ተዋት። ለሁሉም ጊዜ ያለው አይደል? አብርሽ አንተ በልብ እባብ እንጂ ጮትክ ነው። እኔ ነገ የምታደርጉን ሴራ ሁሉ እደርስበት የለ። ግድ የለም አምጣ። ትትና ምንድነው ያልሽው? ምንድነው ያልሽው? ስትደውይልኝ እኮ ደንግጬ ነው የመጣሁት። ምንድነው የተፈጠረው? መድብል ችግር ተፈጥሯል እኮ ምንድነው የተፈጠረው? ንገሪኝ። ፊትሽ እኮ ልክ አይደለም፣ ገርጥቷል። ምንድነው ያልሽው? ትትና መድብል ቤተሰቡ ችግር ላይ ነው። እዛ ተደብቀሽ የትም አታመልጭም ብለው የሆነ ደብዳቤ ወርውረዋል። ትትና ይሄ ምንም ስሜት የሚሰጥ ነገር አይደለም። ይሄንን እኮ ማንም ሰው ሊያደርገው ይችላል። ደግሞ ለፖሊስ መደወል ነበረባችሁ። እንዴ መሳይና አብርሽ ለፖሊስ ብንደውል ቤተሰቦች አደጋ ላይ ሊወድቁ ይችላሉ ብለው ፈሩ። ሰሚያለሽ? ትትና ይኸውልሽ እኔ እያለሁ ማንም ሰው ጻፍሽን አይነካም። ማንም ሰው ከፈለግሽ ደግሞ አሁኑኑ ከዚህ ይዤ ልሄድ ይችላል። መድብል እንዴ መድብል ቆይ እንዴት ነው ይሄን ቤተሰብ ትቼ የምሄደው? ይሄ ሁሉ ችግር የመጣው እኮ በእኔ ምክንያት ነው አይደል? እንዴት ትቻችሁ ይሄዳሉ? ሁሉም ነገር መጋፈጥ ነው ያለው። ቀስ እያለ መፍትሄ እናበጃለን። እሺ ዴግሊ መጣ እንዴ? አጥቶች እየጠጣሽ ነው እንዴ? እኔ የምልሽ የዚህ ቤት ጉዳይ በቃ ያው ነው አይደል? እንደቀጠለ ነው። ያው ነው። ምን ይቀየራል ብለን ነው ገልሞ። ይሄው ከውጭ ደግሞ ጠላቶቻችን ከበውናል። እቤት ደግሞ እርስ በርስ እንኳን አንተማመንም። አየህ አይደል መጨረሻችንን። ምን እሱ ብቻ ይግሊ እንዴ? ትትና እኮ አሁን ሁሉን ነገር አውቃለች። መድብል ደግሞ አብራት ነው። ሁሉን ነገር ተረድተውታል። አይገርምሽም? ተንከስ እኮ ገና በፊት ይሄን ነገር ቀድሞ ነግሮን ነበር፣ ግን አልሰማልንም። ወይኔ ፈጣሪ ሆይ፣ እኛ እኮ ገልሞ በሰላም እኮ የምንኖር ሰዎች ነበርን። ደህና እረፍት አገኘን ስንል ደግሞ አሁን ምን ብለው ነው የሚነሱብን? እንደው መቼው መከራችን ግን የሚያበቃው። አይ ይኸውልሽ ይግሊ፣ እኔ እስካለሁልሽ ድረስ አንቺ ምንም አትሆኝም። እሺ አንተ ደግሞ እንግዲህ ወቅት ተከፈተለ በዛው ሰተት ብለህ ትገባበታለህ። አንቺ ደግሞ እስቀልድ ነው ገልሞዬ። አንተ ግን ሁልጊዜም ቢሆን አረጋጊ ነህ። ስላለልኝ ደግሞ ደስ ብሎኛል። እሺ በል በቃ ግባሺ፣ አጠጥቼ ነው። እሺ እሺ። እንደው ምን ይሻላል እዚህ ቤት ግን እንደው ሁሌ ጭንቀት። አብርሽ እስካሁን ሆስፒታል አልተመለሰማ። መሳይ አላየከው? አዎ አልመጣም። እዛ ሆስፒታል ልዩ ወርቅ ጋር እንዳለ ነው ነገር። ጉዳዩ ግን በጣም አሳሳቢ እየሆነ መጣ። ተንከስም ትዝታን ሲያፋጥጣት ነበር። እኔ ግን እዚህ ምን እየተካሄደ እንዳለ ግን ምንም ሊገባኝ አልቻለም። ሁለቱም እኮ የራሳቸው ሚስጥር ይኖራቸዋል። ግን ደግሞ ትልቁ አደጋ ከውጭ የመጣው ነው። መሳይ ለፖሊስ አለመናገራችን ግን ስህተት አይደለማ? ይኸውልሽ ጽጌ፣ እንደዛማ አናደርግም። ደብዳቤው ላይ እያጣጣረች ያለች ነፍስ እናስወግዳለን ይላል። ስለዚህ ምናልባት የልዩ ወርቅ ህይወት ምን ያህል አደጋ ላይ ሊወድቅ እንደሚችል አናውቅም። ሁላችንም አንድ ቀን እንሞታለን። አንድ ቀን እነሱ ጥቃት መሰንዘራቸው አይቀርም። ዝም ብለን እኮ አልተቀመጥንም። አሁንም ቢሆን እርስ በርስ እየተጠባበቅን ነው። ግን ደግሞ ዘላቂ መፍትሄ ስለሚያስፈልገው አብርሽ ከሆስፒታል ሲመጣ እንነጋገርበታለን። እስኪ የሚሆነውን ማለት ነው። ማን ነው? ማትፈልጊኝ ሰው አንተ ሰውዬ እንዳትገባ እዛው ውጣ። ተንከሴ ሂድ ውጣ። ወዴት ልውጣ? የቤቱን ንብረት እንዳለ የኔ ነው የሚመስለው። ደግሞ ትናንትና የጠየቁሽን ጥያቄ ለምን አመልሽልኝ? እኔ ምንም የምመልስልህ ነገር የለም ተንከሴ። እኔ ምንም ነገር አላውቅም አልኩህ እኮ። አታስመስይ። ከዛ ፖስታ ጋር የሆነ ጉዳይ ታለሽ። ደግሞ ትናንት ያደረግሽኝ ነገር አልረሳውም። ሲቀጥል ደግሞ ስልኬ ላይ ያለውን ሴፍ እንዳለ እንዳጠፋሽ ደግሞ ደርሼበት። ተንከሴ እኔ ምንም ነገር የማውቀው የለም። ሲቀጥል አንተ መስለኝ ጥላታቸው አጋር ስልከንም ብን ያላከው ለአንቺ ምንም መረት የለኝም።
አንቺ ከመርዛሞቹ አንዷ ነሽ። ትዝታ ጨዋታው አልቋል። ተጠንቀቂ። ሁልጊዜ ባዶ ወሬ፣ ዛቻ፣ ማስፈራሪያ። እንዴት ነበር እዚህ ወልወል ወጣ በእናትህ። በርቺ፣ ደግሞ መጠንከር አለብሽ እኮ። ይሄን ደግሞ ወደኩ። አረ ምንድን ነው አሽቀር እኮ ሆቴል ጠይቄ ነበር እንዴ። መጥቷል እኮ አላየሽውም እንዴ? ልብስ ልቀይር ብሎ ነው የገባው። አዎ እና በቃ እንዴ አሬ ይመጣል። መጣው እዛው ጠብቁኝ ብሎ ያው። እንዴት ናችሁ? እንዴት ነው? ደህና ነች። እዛው ቆይቼ የነበረው ሆስፒታል ልዩ ወርቃውን ተኝታለች እና ደግሞ ዶክተሮቹን በደንብ እንዲጠነቀቁ ነግሬያቸዋለሁ። ተመስገን አብርሽ፣ ተመስገን ነው። እዛ ራሱ በሰላም መሆኗ እኮ ለእኛ ትልቅ ዜና ነው። ግን ይኸውልህ አሁን የዚህ ቤት ነገር እንዴት ይሻላል? ነገሩ ሁላ እኮ እየተመሰቃቀለ ነው። ተንከሲስም ትዝታን በጣም እያስቸገረ ነው። ስለዚህ የሆነ መፍትሄ ያስፈልጋል። ጠዋት ሁላችንም ተሰብስበን መወሰን ይኖርብናል። እንደዚህ በጥርጣሬ መቆየት ያለብን አይመስለኝም። ቆይ ግን ለምንድን ነው እንደዚህ ፈተና የሚበዛብን? ግን ደግሞ ሁሉም ነገር ለበጎ ነው። በቃ ማማረር አያስፈልግም። ትትናዬ እንደዚህ እስቲ ሁላችንም ታበረችናለሽ። በቃ ይኸውላችሁ አሁን ታች ቆንጆ ቡና አፍሎና ማለት ነው እንደባለፈው ታች አብረን ጊዜ እናሳልፋለን። እሱ ጥሩ ሀሳብ ነው። አይ የምርን ያብራችሁ ቦን ደስ ይለኝ ነበር። ግን ደግሞ ትናንትና በጣም ተጨንቄ ስለነበር እንቅልፍ አልተኛውም። አብርሽ ነው ልተኛ ይሻላል ብለሽ ነው ትትናዬ? በቃ እረፍት አድርጊልኝ። እሺ እነ ጽጌንም ጥሯቸው። እሺ በቃ እሺ እጠራቸዋለሁ። ደህና ደሩ በቃ እሺ። በቃ መሳይ እንዳልኩ ሌሎቹንም ጠራቸውና ታች እንገናኝ። እሺ ሰላም፣ አሁን መምጣት ትችላላችሁ። እስኪ በላት ሳቁንቶ ያጂ ሁሉም ይሰቁልኛል። ማን የመጣው በዚህ ሰዓት? ለፖሊስ እንደውል እንዴ? አይ ለፖሊስ ለመደወል ጊዜው ሄዷል። ይኸውላችሁ እየነገርኳችሁ ተሰብስበው መጡ። ወይኔ ጉጄ፣ ወይኔ የግሌ መካሻ። እንደው አንድ ቀን እንኳን ሳያልፍልኝ እዝቹ ልቀር ነው። እሺ ምን ውስጥ ነው የምንገባው? ማንም ሰው በር እንዳይከፍት አርፋችሁ ቁጭ በሉ። መሳይ እና እኔ እናንተ ጅጋር ከመጣ ኧረ እኔ አልሄድም። ራሳችሁ ጁን ነው። ና አብርሽ እንሂድ።